ዘመናዊ ግብርናን እናስፍን ሲባል የነበረውን ባህላዊ አሰራር መቀየር የሚያስችል ከእጅ ወደ አፍ የነበረውን አመራረት ወደ ገበያና ለኢንዱስትሪ እንዲሁም ለኤክስፖርት በሚሆን መንገድ ማምረት፣ በሁለተኛ ደረጃ ዝቅተኛ ፋይዳ ካላቸው የሰብልና የአትክልት የፍራፍሬ አይነቶች ከፍተኛ ዋጋ ወዳላቸው የአትክልትና የፍራፍሬ አይነቶች ማሸጋገር፣ በውጤት ደግሞ የምግብ ሉዓላዊነትንና በክልላችን በስፋት እየተስተዋለ ያለውን አምርተን በአግባቡ ከንጥረ ምግብ ጋር የተገናኘ የአመጋገብ ችግር ስላለብን እሱን የስነ ምግብ ስርዓቱን የሚያሻሽል በውስጡ የሚፈጠረውን የስራ ዕድል ፈጠራ የሚጨምርና ጥራት ያለው የስራ ዕድል ፈጠራ እንዲኖር ማድረግ ነው። ከዚህ አኳያ የክልሉ መንግስት እያደረገ ያለው ድጋፍ ትራክተርና ኮምባይነር የመሳሰሉ ቴክኖሎጂዎችን እንዲሁም የእንስሳት ውጤቶችና የእንስሳት ሀብት ልማቱን ከፍ የሚያደርጉ ዘመናዊ አሰራሮች እና መንግስታዊ ድጋፎች እንዲደረጉ የማድረግ የአርሶ አደሮች ማሳ እንዲሰባሰብ አሰራሩ እንዲሰባሰብ ክላስተር እንዲሆንና የተበጣጠሰ መሬትን ወደ አንድ አምጥቶ ምርታማነቱንም ለአጠቃላይ ለተባይ ቁጥጥር ማሰሳም በሚያመች መንገድ መሬትን የመሰብሰብ የአርሶ አደሮችን በጋራ በህብረት የመስራት ፍላጎትን ማነሳሳት እዚህ የሚሆን የኤክስቴንሽን ድጋፍ መስጠት ነው። በሶስተኛ ደረጃ ግብርና ፋይናንስ ይፈልጋል። ፋይናንስ በአርሶ አደሮች ቴክኖሎጂ ለግዢ የሚሆን የፋይናንስ አቅርቦትን ማቅረብ፣ በሁለተኛ ደረጃ ለግብአት መግዣ የሚሆን የፋይናንስ አቅርቦት ለምሳሌ ለማዳበሪያ፣ ለምርጥ ዘርና የአፈርን ለምነት ለማሻሻል አሲዳማነትን ለመከላከልና አሲዳማነትን ለመቀነስ የኖራ አይነት ግብአቶች ግብርና ይፈልጋል። ለነዚህ የሚሆን የፋይናንስ አቅርቦት የብድር አቅርቦትን አስተሳስሮ ይተገብራል። ምርጥ ዘር በመንግስት ድጋፍና አርሶ አደሮች በራሳቸው ዝግጅት ኤክስቴንሽን እየተደረገላቸው እንዲሰሩ ይፈለጋል። ስለሆነም ዘመናዊ ግብርና ስንል እነዚህን ሁሉ አስተሳስረን የምናመርተው ምርት ከእጅ ወደ አፍ እና ከምግብነት ያለፈ አጠቃላይ ለኢንዱስትሪ ለዓለም ገበያ መተሳሰር የሚችል የምርት መጠኑንም የምርት አይነቱንም የመለወጥ አሰራሩን የመለወጥ ስራ ይዞ እየተሰራ ስላለ ይህንን እንደ አማራ ክልል አሁን ያለንበት ደረጃ ዝቅተኛ የሚባልና ጅምር የሚባል ነው። የትራክተር ቁጥሩ በጣም አነስተኛ ነው። በደንብ ከተሰራበት አሁን እንደ ክልል ያለን የትራክተር ቁጥር የኮምባይነር ቁጥር ለአንድ ዞን ምናልባትም ምስራቅ ጎጃምን ለመሰለው ዞን፣ ምዕራብ ጎጃምን ለመሰለው ዞን የሚያስፈልግ እንጂ ለአማራ ክልል በቂ ነው ተብሎ የሚወሰድ አይደለም። ስለሆነም የቴክኖሎጂ አይነቶቹን ጥራትም ስፋትም መጨመርና ያለበትን አሁን ዜሮ የሚባል አፈጻጸም በአንድ ጊዜ ሊጨምር የሚችልበትን ቁጥሩ ሊስፈነጠር የሚችልበትን አሰራርና ድጋፍ እየተከተልን እየሰራን ነው። በተለይ በ5 ዓመት እቅዱ ይህንን በ5 ዓመት የእድገት የአሻጋሪ እና የዘላቂ ልማት እቅዳችንም ይህን መመለስ የሚያስችሉ አቅጣጫዎች ተቀምጠዋል። እነዚህን መተግበር የሚያስችል ወደ መሬት ማውረድ የሚያስችል የንቅናቄ አካል ነው ዛሬ በምዕራብ ጎጃም ዞን እያየን ያለ ነው። በእቅድ ያስቀመጥናቸው ወደ መሬትና ወደ አርሶ አደሩ የሚደርሱበት ስርዓት የኤክስቴንሽን ሲስተም የተግባቦት ሲስተም ስለሆነ ሁሉም ዞን ሁሉም ወረዳ ይሄንን ወደ መሬት በዚህ ልክ እንዲያወርዱ እንዲተገብሩ ጥሪ ማስተላለፍ ፈልጋለሁ በዚህ አጋጣሚ።